አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ነው ያለው አልሐምዱሊላህ። እንግዲህ ዛሬም ተመልሼ መጥቻለሁ። እንዲሁም ደግሞ ረመዳን ሙባረክ ብያችኋለሁ። እንግዲህ የዛሬ ቪዲዮዬ የአላዛርና የትንሱ ማለት ነው። አላዛርና ትንሱ እንደተጣሉ ሁላችንም እናውቃለን። ነገር ግን ባለፈ አክስቷና የአላዛር እናት በጣም ተጣልቶ ነበር። በጣም ተሳደቡ። በቃ ያኔ ከነሱ ማይጠበቅ ቃሎችን ተጠቀሙት ማለት ነው። እኔ ዛሬ እጃቸውን ይዞ እሷም እጇ ስትይዝ አብሮ ሲመጡ በጣም ነው የተደነቅኩት። በጣም ገርሞኛል። ምክንያቱም በቃ አሁን ዩቲዩብ ላይ ማለት ነው ዛሬ ከተጣሉ ነገ ይታረቃሉ ማለት ነው። እንደዛ ሆነዋል። ወይም ደግሞ ፊልም እየሰሩ መስለኛል። እዚህ ጋም አላዛርም ደግሞ ብዙ ጊዜ እናቱ ስትቆጣው እናቱ እቺ ልጅ አትሆንልህም ስጣሉ ከትንሱ ጋር ያኔ እናቱ ስትቆጣው ወደ እናቱ ይሄዳል። ልጅቷ ደግሞ አፈቅርሃለሁ እወድሃለሁ እኔ አንተን ማጣት አልፈልግም እናትህ ናት እንደዚህ ናት ስትለው ደግሞ ወደሷ ይሄዳል ማለት ነው። ትዳር ማለት ያኔ በቃ መወሰን አለበት ሁሉም ነገር ማለት ነው። እናት እናት ናት፣ ትዳር ትዳር ነው። ነገር ግን ሁለቱም መሃል ላይ አንተ አንዴ እሷን ትመስላለህ፣ አንዴ እናትን ትመስላለህ። ልጅቷን በመሃል ተጨንቃለች፣ እናትም ደግሞ በመሃል ተጨንቃለች ማለት ይቻላል። እናት ናት። ነገር ግን አንተ ደግሞ እንደ ወንድ ወይም ሚስትህ መምራት አለብህ ቀጥ ብለህ ወይም ደግሞ እናትህ ደግሞ በጸባይ እናቴ ትዳሬን ይፈልጋለሁ ብለህ መምከር አለብህ እናትህ ማለት ነው። አሁን ዩቲዩበሮች ወላሂ በጣም ነው የምትገርሙኝ። ምክንያቱም እናቶች አሁን የአላዛር እናት ትዳር አላት፣ ልጆች አላት። ነገር ግን በቃ እንጃ ቪዲዮ ሰርታችሁ በኋላ ወደ ቤታችሁ ነው የምትሄዱት? እኔ ጥያቄ ሆነብኝ። ቪዲዮ ትሰራላችሁ፣ ቪዲዮ ሰርታ ከናንተ ጋር በኋላ ወደ ቤቷን ትሄዳለች ወይም ደግሞ ሁሉ ጊዜ ከናንተ ጋር ነው የምትቀመጠው? ይሄ የኔ ጥያቄ ነው። ምክንያቱም እናት ናት፣ ትልቅ ሰው ናት፣ የልጆች እናት ናት። እሷ ከዚህ በኋላ አማች ናት ማለት ነው። እና አንተም ደግሞ ብዙ ጊዜ ልጅቷም እያወዛገብካት እናትህም እያወዛገብክ ነው። ምክንያቱም እናትህ መታ ትንሱ ጋር ስትቆጣ ትንሱ ነው የምትሰድባት። አንቺ እንደዛ ነሽ፣ አንቺ ክብር የሌለሽ ሴት ነሽ፣ አንቺ ባለጌ ነሽ። ነገር ግን እናትህ ደግሞ ዞር ካለች ደግሞ እወድሻለሁ እኔ አንቺን ማጣት አልፈልግም እያልካት ነው። ስንት ልብ ነው ያለህ አንተ? ወንድ ልጅ ሴትም ካጠፋች እኮ ሚስቱም ካጠፋች ኮስተር ብሎ ማውራት አለበት። ወይም ደግሞ ይሄ እንደዚህ ነገር ነው የማስተካከል አለብሽ፣ እናቴን መክበር አለብሽ። እሷ ራሱ ብታጠፋ እኔ ግን በራሴ በኩል ትንሱ አላጠፋችም ማለት ሳይሆን አጠፍታለች ትንሽም ቢሆን፣ ግን መጀመሪያ ጥፋት ደግሞ የእናትህ ነው፣ ያንተም የእናትህ ነው። ምክንያቱም እቺ ልጅ አንተን አምና ትዳሪን ብላ ብዙ ነገር አንተታ ወደ አንተ ነው የመጣችው። ነገር ግን ሁሉ ጊዜ ደግሞ አንተ እናት ስትቆጣ እናት ፍታት አልፈልጋትም እቺ እንደዛ ናት ስትል ወደ እናት ደግሞ ዞር ካለች እኔኮ ወድሻለሁ ማማዬ ዛሬ እየፈለኩ ነው እንደዚህ እየሆንኩ ነው እያልክ እና እናንተ እንግዲህ ፊልም መስለኛል። ቀጥሉበት፣ እኛም ደግሞ እንከታተላለን። የማዳም ዕቃ እያጠብን የእናንተን ፊልም እያየን በቃ ሳናቅ ነው ስራው ራሱ የሚያልቅልን ማለት ነው። ምክንያቱም እኛ ፈታ እንልበታለን። ግን እውነትም ከሆነ ደግሞ ትዳር ማለት ምን እንደሆነ መማር ያስፈልጋል ማለት ነው። ትንሱ በጣም ጎበዝ ናት፣ በጣም ማለት ነው። ወላሂ ብዙ ጊዜ ራሱ የሆነ የምታወራ ቃል የትልቅ ሰዎች ነው። ያኔ እናቴ እንደዚህ ብላኛለች፣ እናቴ አስተምራኛለች። ባለፈ ራሱ እኔ ከቤት እንውጣ ስትላት ማለት ነው እሷ ምን አለች? እናቴ ያለችኝ ከቤትሽ እንዳትወጪ ብላኝ መክራኛለች አለች። ምክንያቱም ሴት ልጅ ትዳራን ከያዘች ቤቷን ነው የምትይዘው ማለት ነው። ወንድ ልጅስ እና ቆፍጥን በል። እሷ ደግሞ ትንሱ ብልጥ ናት፣ በጣም ብልጥ። ዛሬ ደግሞ አስፈርመዋለች። እንግዲህ ዋጥ ነው የምታረገው ከዚህ በኋላ
ከእናት ጋርም እየተጣላክ ከምስትህ ጋርም እየተጣላክ አንተ ለምሳሌ አልተማርክም እንዴ? ብዙ ጊዜ የሆነ ነገር ጥያቄ ስትጠይቀው ትንሱ ራሱ ማለት ነው በጣም ነው የሚገርመኝ። በትምህርትም ብዙ አይደለህም ይሁን እንጃ እኔ አላቅም እሱ ጋር እና ለማንኛውም ትንሱን እንዳትጎዳብን። እሷ በጣም የሴቶች ንግስት ናት ማለት ይቻላል። ብዙ ነገር አሳልፋ ታሪኳን ራሱ ተናግራለች ከዚህ በፊት። የሷ ታሪክ የሰማ ሰው ብዙ ሴቶች በሷ ታሪክ ህይወታቸውን ቀይራሉ ብዬ አስባለሁ። ምክንያቱም ጠንካራ ሴት ናት። አሁን ራሱ በእድሜዋ ትንሽ ሆና ማለት ነው በእድሜዋ በጣም ትንሽ ናት፣ ግን የእናት እንደዚህ ስትቆጣ ስትሰድባት አንቺ እንደዛ ነሽ ብላ ስትመናጨቃት ማለት ነው ሰምታ ዝም ነው የምትለው። ምክንያቱም ጎበዝ ስለሆነች ማለት ነው። እና ይሄንን ቪዲዮ ከወደዳችሁ ላይክ እያረጋችሁልኝ አበረታቱኝ የማዳም ቅመሞች። ኢንሻአላህ እናንተ ደግሞ ላይክ አረጋችሁልኝ ቪዲዮ ከወደዳችሁ በጥሩ ጥሩ ቪዲዮ እመጣለሁ ብዬ ተስፋ አለኝ። በላይካችሁ እንዳረሱ እንዳታልፉኝ። መልካም ቆይታ ይሁንላችሁ። በርቱ፣ አላህ ያግዛችሁ የማዳም ቅመሞች እላችኋለሁ።